የኦርቶዶክስ ልጆች አትስነፉ፣ አትታወሩ፣ አትፍዘዙ፣ አትደንዝዙ። ንቁ። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር ዕውቀት አይደለም። እግዚአብሔር የአማልክት አምላክ ነው፣ የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ የልዑላን ልዑል ነው፣ የቅዱሳን ቅዱስ ነው፣ የክቡራን ክቡር ነው። እሱ ሰማይና ምድርን የፈጠረ ነው ማለት ግን በሌላ እምነት የሚያላችሁ ሰዎች ሳትቆጡ ለምን አትመረምሩም? ነገሩን እዩት እስቲ። ሮሜ 8:34 ምንድነው የሚለው? አሁን ብዙ ሰዎች ይሄን ስላችሁ ገና ታቆታላችሁ። ሮሜ 8:34 ስለኛ የሚማልደው ኢየሱስ ክርስቶስ ነው የሚል ቃል እንደሱ ነው ያለው አይደል? ምን ይላል? ሮሜ 8:34 ከቁጥር 31 ልጀምረው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ይሄን ቃል ይዘው ይማልዳል የሚሉት መጀመሪያ ኮንቴክስት የሚባል ነገር አለ። ራሱ እዚህ ጋር የተጻፈው ነገር ስታዩት ምንድነው ይሄ ቃል የሚለው ምንድነው የሚለው? ምንድነው ማስተላለፍ የሞከረው? ምንድነው ቅዱስ ጳውሎስ የሚለው? የሮሜ ክርስቲያኖች ምንድነው ያስተማራቸው? መጀመሪያ የሚነግር የሚፈርደው እግዚአብሔር ነው ይልና የሚኮንንስ ማን ነው ይልና ያቆማል በጥያቄ ምልክት። ተመልከቱ። የሚያጸድቅ እግዚአብሔር ነው አለ። የሚኮንንስ ማን ነው ብሎ ካለ በኋላ ቀጥሎ ያለው ቃል ምንድነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። የሚኮንነው ክርስቶስ ኢየሱስ ነው እኮ የሚለው። መኮነን ማለት ደግሞ ምን ማለት መሰላችሁ? ኮነነ ገዛ ነው ወይም ፈረደ ነው። ስለዚህ ከቃሉ ገና ስታዩ እኮ በጣም እኮ አስተውላችሁ ሂዱ። የሚያጸድቅ ማን ነው? እግዚአብሔር ነው አለ። የሚኮንን ማን ነው አለና ውስጥ ማብራሪያ የተጻፉ ነገሮች አሉ። መጨረሻ ላይ ግን ማን ነው የሚፈርደው አለና ኢየሱስ ነው አለ። መሃል ላይ ያለው ቃል ግን የሚማልደው ከዚህ ጋር ኮንቴክስቱ አይሄድም። አያችሁ፣ በጣም ብዙ ጊዜ መመርመር የሚያስፈልገው ለዚህ ነው። ገብቷችኋል እምላችሁ? ይኸው የሚያጸድቅ ማን ነው ለሚለው መልስ ሰጠን፣ እግዚአብሔር ነው። የሚኮንነውስ ማን ነው? መልስ ሰጥቷል። ማን ነው? ኢየሱስ ክርስቶስ ነው። ታዲያ የሚኮንነው ኢየሱስ ክርስቶስ ነው ብሎ እንደገና የሚማልደው ኢየሱስ ክርስቶስ ነው የሚለው ሁለቱ እንዴት ሊሄድ ይችላል? የሚኮንን ማን ነው ካለ ፈራጅ ነው ማለት ነው። የሚማልድ ካለ የሚማልድ ሰው። ስለዚህ የሚማልደው የሚለው ቃል ከዚህ ጋር አይሄድም። ወይም ትርጉሙን ደግሞ መረዳት ያስፈልጋል። በጣም ቀላል ጥያቄ ልጠይቅ፣ ብዙ ጊዜ ጠይቅ ነበር። የሌሎች እምነት ተከታዮች ስለ ኢየሱስ ክርስቶስ አምላክነት የማያምኑ ኢየሱስ ክርስቶስ አምላክ እንደሆነ የማይመሰክሩ እንዲሁ ዝም ብሎ ኢየሱስ ጌታ ነው በሚል ብቻ መንፈስ የተያዙ ሰዎች አሉ። እነዚህ ሰዎች ኢየሱስ ክርስቶስ ይማልዳል ካሉ ወደ ማን ነው የሚማልደው የሚል ጥያቄ መጠየቅ አለብህ። አንተ ኦርቶዶክሳዊ፣ አንቺ ክርስቲያን መጠየቅ አለብሽ። ክርስቲያኖች ልብ በሉ። ወደ ማን ነው የሚማልደው? ምን እንደሚሏችሁ? ወደ አብ። አያችሁ፣ ወደ ማን ነው የሚማልደው? ወደ አብ። ማን ነው አማላጄ ብላችሁ ብትጠይቋቸው ኢየሱስ ይላሉ። ታዲያ የሚገርመው ግን ነገር ልንገራችሁ። ሁሉ ጊዜ በጣም ጥንት ጀምሬ የምነግራችሁ ነገር አለ። ከድሮ ጀምሮ፣ አንዳንዶቻችሁ ደግሞ ሳትወለዱ ጀምሮ በጣም በልጅነቴ ማስተማር ስለጀመርኩ የሚደንቀው ይሄ ቃል ያለው ሮሜ 8:34 ላይ ነው። ሮሜ 8:27 ላይ እዛው ጋር ከፍ ብላችሁ ማለት ነው። ቁጥር 34 ላይ አሁን ነገርኳችሁ። ቁጥር 26 እዛው ከፍ ብላችሁ ቁጥር 26 ላይ ቁጥር 27 ላይ ምን እንደሚል ስሙ። እንግዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ሁለት ሆነ ማለት ነው አማላጅ መንፈስ ቅዱስ። መንፈስ ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። መንፈስ ቅዱስ። ይሄንን ሳይታችሁ ታውቃላችሁ? መንፈስ ቅዱስ ይማልዳል ብሎ አስተምረዋል? የለም። ኢየሱስ ላይ ነው ዘመቻው። ዋናው ትልቁ ነገር እሱ ጋር ነው ያለው። እዚች ጋር እችን አንብበው እዚች ጋር እችን እንኳን ማየት አይችሉም።
በቃ አይችሉም። እይታቸው የተገጠመው እነሱ የሚታያቸው ከእምነታቸው ጋር የሚሄድ ብቻና ምዕራባውያን የነገሯቸው ብቻ ነው። በቃ ምን ይታያል ብትሉት ያቺ ብቻ የተሰጠችው ነገርች የምትታየው አይኑ ለዛች ነው የተመደበችው። በደንብ አድርጌ ያለው አለቻሉ ውሻ አይኗ መጀመሪያ ታውሮ አንድ የሀብታም ውሻ ናት ሆስፒታል ወስዶ አይን አስገጠመላት። ግን የውሻ ስላለቀ የድመት ነው የተገጠመላት ለውሻ ይሁን። ከዛ ካየች ምን ችግር አለ ብሎ አስገጠመላት። ይገጠምልኝ ምን ችግር አለ አለች። አንዳንድ ምሳሌ ደስ ይለኛል ለማስተማር ግጥም ነው የሚለው። ተገጠመላት። ከዛ በኋላ ይታይሻል በደንብ ምን እያየሽ ነው? አይን ነው የተገጠመላት የድመት። ስለዚህ አይጥ ነው የሚታያት። ብዙ ጊዜ እዚህ ጋር ያለው እንዴት እዚህ ጋር አይታይም? እኔ የሚገርመኝ ነው እዚህ ጋር ያለው እንደዚህ ጋር ሌላ ቦታ መግለጡን ተውት፣ እንደዚህ ፈልጎ ምናምን ተውት። እዚች ጋር ተጽፎልሃል እኮ። እንዴት ነው መናፍቅ ልትሆን የምትችለው? እንዴት ነው ካህዲ ልትሆን የምትችለው? እንዴት ነው የእግዚአብሔርን ቃል እንዴት ተብሏል ብለህ መመርመር ያቃተህ? እግዚአብሔር ያሳያችሁ፣ እግዚአብሔር ያብራላችሁ፣ ለሁላችንም ያብራልን መድኃኔዓለም። ሮሜ 8:34 ላይ ይሄ ያለ፣ ሮሜ 8:27 ላይ ይሄ ያለ፣ ኤርምያስ 7:25 ላይ ደግሞ ብትሄዱ እግዚአብሔር እንዲህ ይላል ይላችኋል። እንደውም ጥቅሱ እዚህ ላይ ታዩታላችሁ። ኤርምያስ 7:25 ምን ይላል መሰላችሁ? በየዕለቱ እየማለድሁ ነቢያት ባሪያዎችን ነቢያትን ልኬባችሁ ነበር ይላል እግዚአብሔር። እግዚአብሔር እንዲህ ይላል። ምን ይላል? በየዕለቱ እየማለድሁ ባሪያዎችን ልኬባችሁ። ሶስቱንም ጥቅሶች ይዋቸው እዚህ ላይ ማለደ። የመጀመሪያው ኤርምያስ 7:25 ማማለደ ነው የሚላችሁ እግዚአብሔር ይላል። እንደገና ሮሜ 8 በቁጥር በረድፍ እንውሰደው ብዬ ነው። ሮሜ 8:27 መንፈስ ቅዱስ፣ ሮሜ 8:34 ወልድ ኢየሱስ ይማልዳል ይላችኋል። እንዴት ማስተዋል እንዳለባችሁ እወቁ የክርስቶስ ልጆች። ድንገት በሌላ እምነት የሚያላችሁ ሰዎች ሳትቆጡ ለምን አትመረምሩም? ነገሩን እዩት እስቲ። ሳትበሳጩ ይሄ ነገር ነው ወይ ብላችሁ እንደ ቤሪያ ሰዎች ያለ ልብ እንዲሰጣችሁ እመኛለሁ። መርምራችሁ ነገሮችን እንድታዋቸው። ይሄ ዝም ብሎ ከንቱ ሰዎች በማይሆን አቅጣጫ ወስደው የውሻዋን የድመት አይን እየገጠሙችን ብቻ ተመልከት የሚለው ነገር አይሰራም። መጽሐፍ ቅዱስ ሙሉን መመርመር ያስፈልጋል፣ ማየት ያስፈልጋል። አሁን ልመልሳችሁ ወደ ሮሜ 8:34 ላይ በመጀመሪያ ከራሱ ከኮንቴክስቱ ያልኳችሁ ምንድነው? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው አለና የሚኮንነው ኢየሱስ ክርስቶስ ነው አለ። ፍርድን፣ ምክንያቱም ፍርድን የሚፈርደው አብ አይደለም በፍርድ ወንበር የሚቀመጠው አብ ወልድ መንፈስ ቅዱስ አው ቢፈርዱም በፍርድ ወንበር ላይ መጥቶ የሚቀመጠው ግን ሰው ሆኖ የነበረው ኢየሱስ ክርስቶስ ነው። በመዝሙር 49 ቁጥር 1 ላይ አምላካ ማልክት እግዚአብሔር ነበበ ወጸዋ አለ ምድር ይላል። እግዚአብሔር ሰጋደ ይመጽው አምላክ ነህ ያረምም ዝም አይልም። እግዚአብሔር ኢየሱስ ለፍርድ ይመጣል። በጎቹም በቀኝ ፍየሎቹም በግራ ያለው ይሄንን ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ጀምሮ ተመልከቱ ብያችኋለሁ ባለፈው። ፍርድ ሁሉ ለወልድ ተሰጠው ይላል። ስለዚህ የሚኮንን ማን ነው? ኢየሱስ ክርስቶስ ነው አለ። ታዲያ የሚኮንነው እሱ ከሆነ የሚፈርደው እሱ ከሆነ እቺ ይማልዳል የምትለው ቃል እንዴት ሰዎችን ልታሳስት ቻለች ስትሉ ከአመለካከታቸው ጋር ኢየሱስን አያምኑ። ለምን? መጀመሪያ ገና ኢየሱስ ክርስቶስን የሰቀሉት እኮ አምነውት አይደለም እንዴ? አማላጅ ነው ብትለውማ ምንም ከፈሪሳውያን ጋር ነው የምትስማማው። የአማልክት አምላክ ነው፣ የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ የልዑላን ልዑል ነው፣ የቅዱሳን ቅዱስ ነው፣ የክቡራን ክቡር ነው፣ እሱ ሰማይና ምድር የፈጠረ ነው ማለት ግን እውነተኛ እምነት ይጠይቃል። ክርስትናን ይጠይቃል። ኦርቶዶክስ ተዋህዶነትን ይጠይቃል። ራእይ ዮሐንስ ላይ ምንድነው ያለው? ኢየሱስ ክርስቶስ ምንድነው ያለው? ይማልዳል ብለህ የምታስብ ሰው ክርስቶስ ኢየሱስ ክርስቶስ እንዴት ለፍርድ እንደሚመጣ ሲናገር ምንድነው ያለው? ራእይ 22 ቁጥር 12 እነሆ በቶሎ መጣለሁ። የሚፈርደው እሱ ነው፣ የሚመጣው እሱ ነው። በቶሎ መጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ዋጋ የሚሰጠው እሱ ነው፣ አማላጅ አይደለም። ወደ ሌላ ሊያሰጥ አይሄድም። ማን ነው እንዲህ የሚለው? አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ማን ነው እሱ? ኢየሱስ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ ፈራጁ፣ በቶሎ የሚመጣው። ስለዚህ ያለና የነበረው ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። የሚፈርደው እሱ ነው። ስለዚህ እቺ ይማልዳል የምትለዋን ቃል ይዛችሁ ተሰናክላችሁ ለጠፋችሁ ወንድሞች ስለ ቋንቋ ስለ መጽሐፍ ቅዱስ አጻጻፍ ልንገራችሁ።
መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር ዕውቀት አይደለም። እግዚአብሔር ሁሉን አዋቂ ነው። ችሎታው ክህሎቱ የሚመረመር አይደለም፣ ከመናገር በላይ ነው። በሰው ችሎታ ነው የተጻፈው፣ ለኛ ነው የተጻፈው፣ እንዲገባን የተጻፈው። ግን አንዳንድ ቋንቋዎች ላይ ማስተዋል ይኖርባቸዋል። ለምሳሌ እዚህ ጋር ይማልዳል የሚለውን ቃል ይዞ አንድ ሰው ክርስቶስ አማላጄ ነው ቢል ወደማ ወደ አብ ወደማ ወደ መንፈስ ቅዱስ ቅድም እንደገለጸው ነው፣ አይሆንም። ራሱ እግዚአብሔር ነው። የሥላሴ ምስጢር ካለመረዳት የሚመጣ ነው። ይሄ የሥላሴ ምስጢር ካለመረዳት የአብ የወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። እሱን ካለመረዳት የተነሳ ብዙ ሰዎች በዚህ ይወድቃሉ። ግን በጣም የምታስተውሉበት ነገር ዘፍጥረት ምዕራፍ 6 ላይ ልንገራችሁና የዚህኛው ትምህርት ለዛሬ ይበቃናል። ዘፍጥረት ምዕራፍ 6 ስለ ቋንቋ ልነግራችሁ ነው። ይማልዳል ስለሚለው ቃል ልንገራችሁና እሱን ይዘው ይማልዳል ለሚሉ ሰዎች ዘፍጥረት ምዕራፍ 6 ላይ ምንድነው የሰው ልጆች ሁሉ እንደረከሱ የሚያሳይ ነው። ኃጢአት እንደሰሩ የሚገልጽ ነው። ከቁጥር 5 ጀምሮ ዘፍጥረት 6 ላይ ቅድም ያልኳችሁን አሁንም እንደምታዩት ይማልዳል የሚለውን ቃል ይዘው ይማልዳል የሚሉ ከሆነ ይሄን ቃል እንዴት ያረጉታል? እንዲህ ይላል፣ እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ ነገር እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። ይማልዳል የሚለውን ቃል ይዞ ይማልዳል ካለ ኢየሱስ ክርስቶስ እዚህ ጋር እግዚአብሔር ተጸጸተ ይላልና እግዚአብሔር የሚጸጸት አምላክ ነው ልትል ነው? ተመልከቱ። ቀጥሎ ያለውን ስሙ። በልቡም አዘነ። እግዚአብሔር የሚያዝን አምላክ ነው? የሚተክዝ አምላክ ነው? የሚጸጸት አምላክ ነው? ለምን ፈጠርኩት? ተሳስቻለሁ፣ አዳምና ሔዋንን በመፍጠር ተጸጽቻለሁ ይላል እግዚአብሔር። በልቡ ያዝናል እግዚአብሔር። ማለደ ይላል፣ ይማልዳል እግዚአብሔር። ኢየሱስ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ነግሮናል። ቃል እግዚአብሔር ነው አለ፣ ቃል ሥጋ ሆነ አለ። አያችሁ፣ የመጽሐፍ ቅዱስ ምስጢርን ማወቅ የሚያስፈልገው ለዚህ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ክርስትና የኢትዮጵያ ቤተክርስቲያን የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ስላላት ይህች ቅድስት ቤተክርስቲያን የምትነግረንን ማስተዋል ያስፈልጋል። ስለዚህ ሮሜ 8:34 ላይ ኢየሱስ ይማልዳል ካልክ እዛው ቁጥር 27 ላይ መንፈስ ቅዱስ ይማልዳል ይላል። ኤርምያስ 7:25 ላይ እግዚአብሔር ይማልዳል ይላል። ቃሉን በቃል ከወሰድን እንደገና ደግሞ ይማልዳል የሚለው ቃል ተጽፏልና ይማልዳል የምትል ከሆነ በሁለተኛ ደረጃ ተጸጸተ ይልሃል እግዚአብሔር። በልቡም አዘነ ይልሃል። ተጸጸተ ወይ አዘነ ወይ ተብለህ ትጠየቃለህ። በቃል አይኬድም ዝም ብሎ አየህ። ስለዚህ ምንድነው ምስጢሩ የሚለውን ግን መውሰድ አለብን። የሚኮንነው የሚፈርደው ማን ነው ብሎ የሚፈርደው ኢየሱስ ክርስቶስ ነው ካለህ ምንድነው ያ ቃል ስትል ግን ምንድነው ይማልዳል የሚል ቃል ሊገባ የቻለው የሚለውን ስታይ አንድ ነገር ማስተዋል ያስፈልጋል። ክርስቶስ ወልድ የኛ አምላክ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ከራሱ ጋር ከአብ ጋር ከመንፈስ ቅዱስ ጋር አስታርቆናል። ራሱን የታረቀን ተመልከቱ። አብ በልጁ ሞት ታርቆናል። መንፈስ ቅዱስ በቃሉ ታርቆናል። ወልድ በራሱ ታርቆናል። አያችሁ፣ ለአብም ለመንፈስ ቅዱስም ለራሱም ለወልድ ቃል ነው። ለአብም ለመንፈስ ቅዱስ ቃላቸው ወልድ ነው። ለመንፈስ ቅዱስና ለወልድ ልባቸው አብ ነው። ለአብና ለወልድ እስትንፋስ ሕይወታቸው መንፈስ ቅዱስ ነው። አንድ አምላክ እኮ ነው። አያችሁ። ስለዚህ ከሰማይ ሰማያት ስለወረደ ከአብ ዘንድ ተነጥሎ ለብቻው የሆነ ብለህ የምታስብ ከሆነ የለም። ከራሱ ጋር አስታረቀን፣ ከባህሪ አባቱ ጋር አስታረቀን፣ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን። ይሄ ነው ሚስጥሩ፣ ይሄ ነው መልእክቱ። እግዚአብሔር ራሱ ታረቀን ነው፣ ሌላ ነገር የለም። አማላጅነት ግን ለሰው ሰጥቷል። በጣም በሚያሳዝን ሁኔታ ግን አይደለም። ይሄ ሮሜ 8:34 ቀጥሎ ያለው ወልድ ለአብ ይገዛል እያሉ የሚስቱበት ከባድ ጥቅስ ደግሞ አለ። እሱ ነው ቀጥለን የምንመለከተው። ለዛሬ ግን በዚህ ይብቃል። ግልጽ ሆነላችሁ? ደጋግማችሁ ስሙት፣ ለሌላውም አስተምሩ። ሌላው ይድረሰው፣ ሌላው ይስማ። ከጨለማ ይውጣ፣ የሰለሉ እግሮች ይጽኑ፣ የጠፉት ከሳት ያምልጡ፣ ወደ እውነተኛይቱ እምነት ይግቡ፣ ተጣሩ፣ ሐዋርያ ሁኑ። የኦርቶዶክስ ልጆች አትስነፉ፣ አትታወሩ፣ አትፍዘዙ፣ አትደንዝዙ፣ ንቁ፣ ሌላውንም አድኑ፣ ራሳችሁም ጽኑ። ለዚህም እግዚአብሔር ይርዳችሁ። የማርያም አትለየን፣ ክፉ አይንካችሁ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስን ያድላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ።